ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦች፣ ዛሬ በየቀኑ ዝንጅብልን ከበሉ በሰውነቱ ላይ ምን ይከሰታል? የዝንጅብል የጤና በረከቶችን እናያለን። እንግዲህ ዝንጅብል ተወቅቶ ተፈጭቶ እንዲሁም ደግሞ ተጨፍጭፎ ለሻይና ለማብሰያነት ጥቅም ላይ የሚውል ቀላል ስር ነው። ዝንጅብል ቅመም ብቻ አይደለም፣ የተፈጥሮ ፋርማሲ ነው እንጂ። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ። በዚህ ቪዲዮ ውስጥ ካካተትናቸው የጤና ትምህርቶች ውስጥ የመጀመሪያው እንዴት ዝንጅብል ኃይለኛ ጸረ ብግነት ውጤቶች እንዳሉት፣ እንዲሁም በሁለተኛ ደረጃ ደግሞ ዝንጅብል በሽታ መከላከል አቅምን እንዴት እንደሚጨምር፣ በሶስተኛ ደረጃ ደግሞ ዝንጅብል የማቅለሽለሽና ጠዋት ህመም ወይም ደግሞ ሞርኒንግ ሲክነስን እንዴት ለመከላከል እንደሚረዳ፣ እንዲሁም በአራተኛ ደረጃ ደግሞ ዝንጅብል የሚሰጠን የምግብ መፈጨትን እንዴት እንደሚደግፍ፣ በአምስተኛ ደረጃ ደግሞ ዝንጅብል የአንጎል ተግባርን እንዴት እንደሚያሻሽል፣ እንዲሁም በስድስተኛ ደረጃ ደግሞ ዝንጅብል መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን እንዴት እንደሚቀንስ፣ በተጨማሪም ደግሞ እንደ ዝንጅብል የደም ስኳር እንደሚቆጣጠር፣ እንዲሁም ደግሞ በተፈጥሮ ደም ማቅጠኛነት እንዴት እንደሚያገለግል፣ እንዲሁም በዘጠነኛ ደረጃ ደግሞ ዝንጅብል በተለይ ለሴቶች የወር አበባ ህመም ማስታገሻነት ሆኖ እንዴት እንደሚያገለግል፣ በአስረኛነትና በመጨረሻም ደግሞ ዝንጅብል ለአንቲኦክሲዳንትነት ባህሪውን እንዲሁም ደግሞ ማስጠንቀቂያዎችን እናያለን። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ ሼር አድርጉልን እንላለን። ቅልቦች ሰብስክራይብ ያደረጋችሁትና የደገፋችሁን እናመሰግናለን። ሳይንስ በስተጀርባ ያለው የዝንጅብል የጤና ጥቅሞችን እንግዲህ ዝንጅብል የመጀመሪያው ኃይለኛ ጸረ ብግነት ውጤቶች አሉት። ይህም ማለት ዝንጅብል እንደነ አይቡፕሮፌን ያሉ እብጠትን የሚዋጉትና ጂንጀሮልስና ሹግልስ የተባሉ ውህዶችን ይዟል። እነዚህ ጂንጀሮልስና ሹግልስ የሚባሉት በተፈጥሮ አርትራይተስን ለመዋጋት፣ ለመገጣጠሚያ ህመምና ለጡንቻዎችን ህመሞች ለመዋጋት ይጠቅማሉ። እንግዲህ ስንቀጥል የጂንጀሮልስና ሹግልስ ምንድን ናቸው ሲባል፣ ጂንጀሮልስ በአዲስ ትኩስ ዝንጅብል ውስጥ የሚገኝ የዝንጅብል ዋና ውህድ ነው። ይህም ለዝንጅብል ዋናውን ቅመም የሚሰጥ እንዲሁም ደግሞ ጣፋጭነት ባህሪ የሚሰጥ ለብዙ ጤና ጥቅሞችን ደግሞ ዋነኛ አስተዋጽኦ የሚያደርግ ነው። ይህም ኃይለኛ ጸረ ብግነት እንዲሁም ደግሞ ጸረ ባክቴሪያና ህመምን ለማስታገስ ይጠቅማል። በሌላ በኩል ደግሞ ሹግልስ በዝንጅብል ውስጥ የሚገኘው ሹግልስ ደግሞ ዝንጅብል ከደረቀ በኋላ ወይም ደግሞ ዝንጅብል ሲጠወለግ የሚፈጠር ውህድ ነው። ይህም ጸረ ብግነት አንቲኦክሲዳንትነት ባህሪ አለው። በዚህም ሲነጻጸር ከጂንጀሮልስ ጋር ሲነጻጸር ይሄ ኃይለኛ ነው። ለምን ከተባለ ሹግልስ የደረቀ ዝንጅብል ዱቄት ወይም ደግሞ የበሰለ ዝንጅብል ውስጥ ጠንካራ ጣዕምን የሚሰጥና እንዲሁም ደግሞ ኃይለኝነትን የሚጨምር ነው። ሳይንሳዊ ሪሰርቾችን ደግሞ ስናይ ዝንጅብልና ኒውሮሎጂ እንዲሁም ደግሞ ዝንጅብልና ካንሰር ተከላካይነትን ስናይ ዝንጅብል በኒውሮ ፕሮአክቲቭ እና አልዛይመር እንዲሁም ደግሞ ፓርኪንሰን ለመከላከል ይረዳል። ይህም እንደ አውሮፓውያን አቆጣጠር በ2024 በባዮኬሚካል እና በባዮፊዚካል ሪሰርች ኮሚኒኬሽን ውስጥ የተደረገ ጥናት እንዳመላከተው ከሆነ ደረቅ ዝንጅብል ውስጥ የሚገኘው ውህድ አልዛይመር በሽታ የመከላከል እንዲሁም ደግሞ ከማስታወስ ጋር ችግር ላለባቸው ሰዎች በከፍተኛ ደረጃ ለአልዛይመር የመጋለጥ እድላቸውን ቀንሶ አሳይቷል። በሁለተኛ ደረጃ ደግሞ ዝንጅብል ላይ ከተደረጉ ጥናቶች አንቲ ካንሰርነት ኢፌክቱ ነው። ይህም የጡት ካንሰርን፣ የማህፀን ካንሰርንና የአንጀት ካንሰርን እንደሚከላከል ጥናቶች አመላክቷል። በተለይ የጡትና የሳንባ ካንሰርን ከሜታስቲስ ጋር የተዛመረ የእጢ ህዋሶችን ለመግደል እንደሚያገለግል፣ እንዲሁም ደግሞ የማህፀንና የአንጀት ካንሰርን የእጢ እድገትን የሚገታና የካንሰር ህዋሶችን በአፖስቶሲስ እንዲሁም ደግሞ በአውቶፓቲዮሎጂ መንገዶች አማካኝነት ሴሎች እንዲሞቱ እንደሚረዳ አመላክቷል። በሁለተኛ ደረጃ ደግሞ የበሽታ መከላከል አቅምን ይጨምራል። እንግዲህ የበሽታ መከላከል አቅምን ይጨምራል ሲባል በዝንጅብል ውስጥ ያሉት አንቲኦክሲዳንትን በተለይ የጂንጀሮልስ ሰውነትን ከቫይረሶችና ከባክቴሪያዎች የመከላከል አቅምን ይጨምራል። ደግሞ በጉንፋን ወቅት የዝንጅብል ሻይ መጠጣት ከበሽታ ይከላከልና
በሶስተኛ ደረጃ ደግሞ ዝንጅብል ከሚሰጠን የጤና በረከቶች የማቅለሽለሽና የጠዋት ህመምን ያስታግሳል። ይህም ጥናቶች እንደሚያሳዩት ከሆነ ዝንጅብል በእርግዝና ወቅት የማቅለሽለሽ ስሜትን ለመግታት እንዲሁም ደግሞ ከኬሞቴራፒ በኋላ የሚያንሰንን አቅም ለማጎልበት እንዲሁም ደግሞ አልፎ ተርፎ ህመምን ለመቀነስ በቀን 1 ግራም መውሰድ ሁነኛ መፍትሄ ነው ማለት ነው። በአራተኛነት ደረጃ ደግሞ የምግብ መፈጨትን ይጨምራል። ዝንጅብል የቢልና ኤንዛይሞችን የምግብ መፈጨትን የሚያበረታቱ ኤንዛይሞች እንዲመረቱ ይረዳል። ይህም የአንጀታችን እብጠት ለመዋጋት እንዲሁም ደግሞ የአንጀታችን ውስጥ ጋዝ እንዳይኖር እንዲሁም ደግሞ የምግብ መፈጨትን ያፋጥናል። እንዲሁም ደግሞ ከባድ ምግብ በኋላ ዝንጅብልን መጠቀም ሁነኛ መፍትሄ ነው ማለት ነው። በአምስተኛ ደረጃ ደግሞ የአንጎል ተግባርን ያሻሽላል። አንቲኦክሲዳንትና የባዮ አክቲቭ ውህዶች በአንጎል ውስጥ የኦክሳይድ ውጥረት እንዳይኖር ይቀንሳል ወይም ደግሞ ይዋጋልናል ማለት ነው። እንዲሁም የአልዛይመርንና ከግንዛቤ ወይም ደግሞ ከኮግኒቲቭ ጋር የተያያዙትን የአእምሮ ችግሮችን ለመቀነስ ይረዳል። በስድስተኛነት ደረጃ ደግሞ መጥፎ ኮሌስትሮል ወይም ደግሞ ኤልዲኤልን ይቀንሳል። ዝንጅብል ከጠቅላላው የኮሌስትሮልና የትራይግሊሰራይድ መጠን መቀነስን ያሳያል። ይህም ደግሞ የልብ ጤናን ያሻሽላል፣ የደም ዝውውርን ያሻሽላል። በሰባተኛ ደረጃ ደግሞ የደም ስኳርን ይቆጣጠራል። በኢራን ጆርናል ኦፍ ፋርማሲቲካል ምርምር ላይ በ2015 የወጣ ጥናት እንደሚያሳይ ሆኖ ዝንጅብል የማሟያ ጾም እንዲሁም ደግሞ የደም ስኳርን ወይም ደግሞ ፋስቲንግ ሹገር የስኳር በሽታ ላለባቸው ሰዎች አይነት 2 ስኳርን ለመዋጋት ሁነኛ መፍትሄ ሆኖ ተገኝቷል። በስምንተኛ ደረጃ ደግሞ ዝንጅብል ተፈጥሮ ደምን ለማቅጠን ያገለግላል። ዝንጅብል የረጋ ደምን እንዳይፈጠር ይከላከላል። ይህም ለኮሌስትሮልና የልብ ድካም ተጋላጭነትን ይቀንሳል። ነገር ግን የደምን የሚያቀጥኑ መድኃኒቶች የሚወስዱ ሰዎች ባይወስዱ ይመከራል ማለት ነው። በዘጠነኛ ደረጃ ደግሞ የወር አበባና ህመምን ያስታግሳል። በርካታ ጥናቶች እንደሚያሳዩ ከሆነ የዝንጅብል የወር አበባ ተከትሎ የሚመጣውን የሆድ ቁርጠትን ለማስታገስና እንደ አይቡፕሮፊን ላሉ መድኃኒቶች እኩል እንደሚሰራ ጥናቶች ያመላክታል። ይህም በወር አበባ ዑደት ወቅት ሴቶች የዝንጅብል ሻይን ቢጠቀሙ ሁነኛ መፍትሄ ነው፣ ያስታግሳል ህመሙን ማለት ነው። በአስረኛ ደረጃ ደግሞ የአንቲኦክሲዳንትነት ኃይል አለው። ዝንጅብል የሴሉላር እድገትና እንዲሁም ደግሞ ዲኤንኤ ጉዳትን የሚያስከትሉ ነፃ ፍሪ ራዲካሎችን ያስወግዳል። እንዲሁም ለቆዳና ለጉበት እንዲሁም ደግሞ ለረጅም እድሜ ለመቆየት በቋሚነት ያገለግላል። እንደ ማስጠንቀቂያ ከመጠን በላይ ከተወሰደ ከፍተኛ የሆድ ቁርጠት ሊያስከትል ይችላል። እንዲሁም ደግሞ የደም ማቅጠኛ የሚወስዱ ሰዎች እንዲሁም ደግሞ እርጉዝ ሴቶች ባይወስዱ ይመከራል ማለት ነው። መልካም ጊዜ፣ መልካም ቆይታ። ደግሞ ሄድና እናመሰግናለን።